ኢየሱስ ክርስቶስን ስም እንዴት አድርገን ነው የምንጠራው? እግዚኦ በሉ እንጂ መሐረነ ክርስቶስ ወይም ጌታዬ ኢየሱስ ክርስቶስ ሆይ ምን በላይ ነው ማረኝ። ይሄ በጣም ትልቅ ጸሎት ነው። የመጨረሻው የጸሎት ራስ የሚባለው ይቺ ጸሎት ነው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትልቅ ጸሎት ነው። ትልቅ ይሄን በቀን ለሁለት ደቂቃ እንኳን ብትለማመዱት እንዴት ጥሩ ነው። አፋችንን ገጥመን ማለት አፍን ገጥሞ በህሊና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አፍን ገጥሞ በህሊና እንደዚህ አይነት ሰው ክፉ ሰው ጋር እንኳን ወሬ እያወራችሁ በህሊናችሁ ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ሆይ ስትሉ የኢየሱስ ክርስቶስ ለኢየሱስ ክርስቶስን ጉልበቱ ሁሉ ሊሰግድ ይገባል። የዚያን ሰውዬ ወሬ ይለውጣል። የእውነቴን የምነግራችሁ ማመን የኛ ፋንታ ነው። ስሙ ያድናል፣ ልብሱ ያድናል፣ ቃሉ መድኃኒት ነው፣ ቅዱስ ሥጋው ክቡር ደሙ መድኃኒት ነው፣ ሕማሙ መድኃኒት ነው። በሕማማተ ሥጋሁ ቤዛወነ ለእኛ ሲል በተቀበለው መከራ አዳነን። ቤዛወነ እንደ ሰውነቱ አዳነን እንደ አምላክነቱ ይላሉ ሊቃውንት። ሕማሙ ራሱ መድኃኒታችን እና እንዴት ታመመ ስትባሉ እንዴት አዳነ? ብቻ ሰው ብቻ አምላክ ስላልሆነ ሐማሚ የሐማሚ ታመመ፣ ሕሙማንን አዳነ፣ ሞተ፣ ሙታንን አነሳ፣ ተራበ፣ አምላክ ርቦት በለስ ፍሬ ያገኛለሁ ብሎ ይሄደ ይሏቸዋል ሰዎች መጥተው። መልሳችሁ ምንድን ነው? እስኪ ወደዚህ በሉ። ክርስቶስ በሉ። ብቻ ሰው ብቻ አምላክ። ስለዚህ ሰው ስለሆነ ወደ በለስ ሄዶ ምን አለ? ተራበ። አምላክ ስለሆነ 5 እንጀራ ለስንት ሺህ ሰው አጠገበ? ለ5,000 ሰው አጠገበ። እያንዳንዱ ስራው ላይ ምኑን ታዩታላችሁ? ተዋህዶውን ታያላችሁ። እያንዳንዱ ስራው ላይ ጌታችን ኢየሱስ ክርስቶስ በሰራት ስራ ሁሉ ተዋህዶውን ታዩታላችሁ። ሲጠመቅ ተዋህዶውን ታያላችሁ። እንደ ሰውነቱ በዮሐንስ እጅ እየተዳሰሰ ይጠመቃል። እንደ አምላክነቱ ደግሞ አባቱ እግዚአብሔር አብ የባህሪ ልጅ ነው ብሎ ይመሰክርለታል። ማንም ሲጠመቅ ወምድረ ተጠምቁ ሁሉ ህዝብ ሁሉ ሰው ሁሉ ከተጠመቀ በኋላ ነው ጌታ የተጠመቀ። ያ ሁሉ የእስራኤል ህዝብ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ አልመጣም። እሱ ሲጠመቅ ብቻ መጣ። እንደ አምላክነቱ መንፈስ ቅዱስ በርግብ አምሳል ወረደለት። እንደ ሰውነቱ ዮሐንስ እየዳሰሰ ያጠምቀዋል። ክርስቶስ ብቻ ሰው ባሉ እንጂ ብቻ አምላክ አይደለም። እስኪረዳችሁ ድረስ ነው።